አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነው። እናንተስ ጋር እንዴት ነው? አማን ነው? ፒስ ነው? ዛሬ ምንድነው እንጀራ እየጋገርኩ እንዳይመስላችሁ። እስቲ ላይክ ሰብስክራይብ አድርጎኝ እስቲ የመዳም ቅመሞች ማለት ነው። እስቲ ይሄ ስሙ ምን ይባላል? እስቲ ስም አውጡለት ማለት ነው። ስም አውጡለት እስቲ ምን ይባላል ማለት ነው። እንግዲህ ይሄ ነገር የሚጠቅመው ለታመመ ሰው፣ አራስ ለሆነ ሰው ይጠቅማል ማለት ነው። እናም እናንተንም ሰርታችሁ ብሎ እና አሪፍ ነው። በተለይ ሀበት ሶዳ እንደዚህ ምንድን ነው ከሞን ያልተፈጨውን ካለበት ጨምራችሁበት፣ ሌላም አለው ስሙን ጠፋብኝ፣ እሱንም አርጋችሁ ጨምራችሁ እና በጣም ይጣፍጣል። ሰርታችሁ ብሎ እና እስቲ ዛሬ ላይክ እያደረጋችሁ ኮመንት እያደረጋችሁ እስቲ ለያችሁ ቤተሰቦች፣ የሙ ሂባና የሙ ኢብራሂም ቤተሰቦች ሰምታችኋል እናንተን ማለት ነው። እና ይሄ መራስ ኢድ ነው። የታመመ ሰው ስላለ ሊወሰድለት ነው የምሰራው ማለት ነው። አላህ ይሽፊያ፣ አላህ ይሽፊ ኩሉ ሙስሊም ወሙስሊማት ወልሙእሚኒን ወልሙእሚናት ፊ ኩሊ መካን። እና ለዛ ነው ብላችኋለሁ። እንጀራ አይመስላችሁ ቀን ነው እንጀራ ነው እንዳትሉ ማለት ነው። እንጀራ አይደለም። ፍሬወት መራሴ ስሪ እያልሻል ነበረ። ይኸው ሰርቼልሻለሁ። እንግዲህ እየመጣሽ ሰምተሻል። እየመጣሽ መንገድ ላይ መሆን አለብሽ። እሺ ሰምተሻል። እና በተረፈ እንዴት ናችሁ? ሁላችሁ ሰላም ነው? አማን ናችሁ? ቢስ ናችሁ? እኔ ጋር አልሐምዱሊላህ ሰላም ነው። እስቲ ላይክ እስቲ ሙዬን አበረታቱ ማለት ነው የመዳም ቅመሞች። እናንተ ግን ቆዩ ሀገር ላይ እንጀራ ጋግራችሁ ገጠር ላይ ያላችሁ ማለት ነው። በተለይ ስትጨርሱ ማለት ነው ትንንሽ የምትጋግሩት ስሙ ምን ይባላል? ለእነሱ ጨርሻለሁ። ከዛ በኋላ ይህንን አራት ለእኔ ሰራሁኝ ማለት ነው። ቀንድ ከራስ በላይ ንፋስ እና ፍሬወት መራሴ ስሪ ብለሽ ነበር። ያው ሰርቼልሻለሁ። በቃ ይሄ አራቱ ለእኔ ነው። እናንተ ከመጣችሁ ቀን ችግር የለም፣ አብረን በፍቅር እንበላለን ማለት ነው። እና እየመጣችሁ ማለት ነው። አሁን ጨርሻለሁ። እንግዲህ በአፍዳ አስገብቻለሁ። ላይላውን ቀድሞ ቅቤ የተነጠረ ቅቤ እጨምራለሁ ማለት ነው። ቢስሚላህ። እነዚህ እንደዚህ ነው የሚበሉት ማለት ነው። ሰምን በገበታ ቅቤ የነጠረ ነው እና ጨርሼዋለሁ። እንግዲህ አሁን ወደ አባት ይሄዳል ማለት ነው። እንግዲህ ናኑ እናንተንም እየበላችሁ አብረን እንበላለን ማለት ነው።